እማማ ዝናሽ ምንድነው ለቅሶ ቤቱ? ለቅሶ ቤቱ ምንድነው? ምኑ የሚበላ የሚቀመስም የለም። ባዶ ለቅሶ ስበልዛ አመት ባላጣራው ሰው ኑሮ ውድ ነው። አንተ ለወዲህ ነው የመጣው። ዘመድ ሞቶ ለለእሱ አይደለም እንዴ? አንተ ለወዲህ አረ እንደው ከስር ይፍረስ እንዴ? አይደለም ለቅሶ አይደለም እንደው ፍረት የለም። ለወዲህ ነው እንዴ የመጣው? ወዲህ ቤት አትበላም ትበይ። እሺ በክትይ ተላላ አንተ ተላላ። አንድ ቀን ደግሞ ይገርሞታል እማማ ዝናሽ ለወዲህ ነው እንዴ የመጣው? አንድ ቀን ለታ አቶ ሽመክት ከሳብ የጦት ልጅ የሚሆን የእህትም ልጅ ወንድምም ልጅ ነው። እኔ አልበላም። እኔ በቃ ቤት ጠግቤ ወጣሁ። በቃ አሁን ለራስህ ወዳምነትህን እቤት አትበል። ለእሱ ቤት መጥተህ የሚበላ የለም ወይ ትላለህ ባለጌ እዛ። እኔ ቤት በልቼ ጠግቤ ወጣሁ። ቤቴ ሚጥሚጣ የለውም። አንተ ብትኖር በወጥ እንበላ ነበር። አጎታ አዘጋጅተው ለመሞታቸው አንተ ትበላ እንድትበላ ብለው አንተ ሽመክት አንተ ብትኖር ደረቅ እንጀራ እንበላም ነበር። በወጥ ነበር ምን በላው። አንተ ሽመክት ወጥ ይሰሩ ነበር። እሳቸው ወንድ አይደሉ? ወንድ ወጥ እየሰራ ነው ስትበላ የኖርከው። እንደዛ ይባል ነው በቃ አምላክ ወታደሮች መጥተው ወጥተው በእና ያለው ይላል። አረ እንዴ ለእሱ ነው የመጣው። ለወዱ ድግስ ማህበር አይደለም ሰርግ አይደለም። ለእሱ ነው የመጣው። የሚበላ ያለው ይላል እንደዚህ አቶ ሽመክት ወንድሜ ወጥ የለም። የሽመክት አክስት ወጥ የለም። እማማ ዝናሽም ይበላሉ። አልበላም። ዘመድ ሞቶባቸው ለእሱ ነው የመጣ ነው። ሰርግና ማህበር አይደለም። ወጥ የለም። አልቅሱ። ከሳብ ሰርግ አይደለም ማህበር አይደለም። ለእሱ ነው የመጣ ነው። የሚበላ ገና በሩ ስንገባ የሚበላ የለም ወይ ይላል።